አንቺ በእግር በፈረስ የፈለግሽኝ ለምንድን ነው ልትነግሪኝ ትችያለሽ? በጣም ጨንቆኛል። ያ ሁሉ ነገር ካለፈ በኋላ ደግሞ የምን ጭንቀት ነው? በዙሪያ ያሉ ሰዎች ከመጠን በላይ እየረበሹ ነው። ምን እያሉ? አንቺና ብሩክ አንድ ላይ መሆን አለባችሁ እያሉ። ብታያና በጣም ተረብሻለች። ቆይ ታዲያ ይሄ ምኑ ገረመሽ እንዴ? እንዴት አይገርመኝ? ይሄ እኮ ሊፈጠር የሚችል የስሜት ግጭት እንደሆነ አውርተን ነበር አይደል? እሺ ቆይ ምንድነው ማድረግ ያለብኝ? ፊዮሪ ውስጥሽን አዳምጪ፣ ከዛ የሁሉንም መልስ ታገኛለሽ። በጣም ነው የተረበሽኩት። እሺ በቃ በተረጋጋ ስሜት እናውራ። ቆይ እስኪ ብሩክ አሁን ወደ አንቺ ተመልሶ ቢመጣ ደስተኛ መጥቶኝ ይመስልሻል? ህይወቴ ሙሉ ሁለተኛ ምርጫ ይሆን ያክል ይመስላል። አዎ ያ ከሆነ እኮ ታዲያ ውሳኔው በጣም ቀላል ነው። ምንድነው? ስሜትሽን በግልጽ ለሁለቱም በይፋ ማስረዳት እኮ። እኔ እሱን ሁሉ ለማስረዳት እየሞከርኩ ነው፣ ግን አንዳንድ ሰዎች የማይሆን ነገር እያደረጉ። እሺ ለምሳሌ እነማ? እና ቅዱስ ምናምን። እነሱ ደግሞ ምን አደረጉ? እኔና ብሩክ አብረን መሆን እንዳለብን አምናል እኮ። ቅዱስ ላንቺ ያለውን ፍቅር ትቶ አይደል? እና ምንድነው? እሺ አንድ ነገር ለራሱ አሳምኗል። ምንድነው ያሳመነው? ፊዮሪ ደስተኛ መሆን አለባት። ደስተኛ ደግሞ የምትሆነው ከብሩክ ጋር ስትሆን ብቻ ነው ብሎ ራሱን አሳምኗል። እውነትም ቅዱስ ጥሩ አፍቃሪ ወጥቶታል እባክሽ። እና በዛ የተነሳ ሰዎች ነገሮች እኔ ደግሞ ያ ነገር እስኪ ቆይ ጉዳዮችን ለምን በዝርዝር አትነግሪኝ? ወይኔ አይዞህ። ወይኔ እሺ አሁን ተረጋጋ። እድሜ ላንቺ ተረጋግቻለሁ። ቆይ ይሄ ሰው ማን ነው? ደሞስ ካንተ ምንድን ነው የሚፈልገው? እኔ ምንም ሊገባኝ አልቻለም። ግን እንቅስቃሴዎቹ ሁሉ ቢሆነ ነገር እንደሰለጠነ ያስታውቃል። ይከረባበታል እንዴ? ይከረባበታልም አይገልጸውም። ቆይ የተነካካው ከባድ ሰው አለ እንዴ? አረ እዚህ ግባ የሚባል ሰው የለም፣ ማለቴ ከቹምቤ በስተቀር። ቀልድ መሆኑ ነው? እኔ የምለው ቆይ ቹምቤ ቴኳንዶ ምናምን ያርፋል? በአከ ስፖርት ባለፈበት አልፎ ማያውቅም እሱ። ደግሞ ማድረግ ቢፈልግ ራሱን በኒንጃም እንዳይደብቅም ፊት ለፊት ነው የሚያደርገው። ቆይ እሺ ታዲያ ማን ሊሆን ይችላል? ለማንኛውም አሁን ተረጋጋ፣ በቃ ና እንሂድ። እስቲ እውነት ግን ቅዱስ ያደረገው ነገር በጣም ይገርማል። ደግሞ እኮ ላስቆመው ስሞክር በቃ ሁሌም ልክ እንደሆነ ነው የሚሰማው። እሱ እኮ ላንቺ አስበው። እንዴት? ይኸውልሽ ሌላ ወንድ እንደማትቀርቢ ሲረዳ ያለው አማራጭ ብሩክ ነው ብሎ ስላሰበ ነው። ይሄ ደግሞ አልስማማኝማ። እሺ ቆይ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ፣ ይቻላል። እሺ አንቺ ከምታፈቅሪው ግን እሱ ከማያፈቅርሽ ሰው ጋር መኖር ይሻልሻል ወይስ ደግሞ እሱ ከሚያፈቅርሽ አንቺ ግን ከማታፈቅሪው ሰው ጋር መኖር ትመርጫለሽ? በህይወቴ ውስጥ ከባድ የሆነብኝ ነገር እሱን መምረጥ ነው። ግን አንቺ ያለሽበት ሁኔታ ግልጽ ይመስለኛል። እንዴት? ያው ከምታፈቅሪው ሰው ጋር አንድ ላይ እንደማትሆኚ ቁርጡ ላይ ደርሰሻል። እናማ ያለሽ አማራጭ አንድ ነው እኮ። ምንድነው? የሚያፈቅሩሽን ሰዎች መረዳት አለብሽ። በቃ እኔ እድሜ ልኬን ከማላፈቅረው ሰው ጋር ነው የምኖረው ማለት ነው? ያው እኔ ባላምንበት አንዳንድ ሰዎች ፍቅር በመላመድ ይመጣል ይላሉ። ግን የቱም ይሻል ይመስላል? ከምንና ከምን? ፍቅርን በመላመድ መሞከር ይሻላል ወይስ ወንድ የተባለበት ቦታ ሳይደርሱ መኖር ይሻላል? ፍቅር ከመላመድ ይመጣል ብለሽ ብትቀበይ ጥሩ ይመስለኛል። ለምን? ምክንያቱም ያፈቀረ ሰው ፍቅርን ያለ ስስት ነው የሚሰጥሽ። አንዳንዴ ውለታ ያልንላቸው ሰዎች ምናልባት ውለታችንን የሚከፍሉ እነሱ ሳይሆን ሌሎች ናቸው። ስለዚህ የብሩክ ፍቅር ሌላ በሚያፈቅርሽ ሰው ሊተካ ይችላል እያልከኝ ነው? አቡሻ ሚኪ ዛሬ ግን አልጨነቃችሁም? እኔ ደህና ነኝ። ጨነቀኝ። ምን ተፈጠረ? ቃጁን ካየኋት 2 ሰዓት ጅፍን 2 ሰዓት ሊሞላኝ ነው። አንተ ግን ሳይበስብህ ነገር ብትመረመር ይሻላል። ምኑን ነው የምመረምረው? ፎንቃውን? አዎ ይሄ ፎንቃ ነው። እንዲሁ እያየን እኮ ልጅ እየጨለለ ነው ያለው። እናንተ እኮ አልገባችሁም። ፎንቃ ማለት መጨለል ነው። ምን አለ እንደው የቃጁዬን ፎንቃ ራቆቴ አደባባይ ላይ እየሮጥኩኝ ባሳያት። ኧረ አንተ የጀለስ ምን እየሆነ ነው? እስቲ ቾምብለት በቃ ስለ ቃጅር ያለሽን የፍቅር ስሜት ማለት ነው ላጥ አድርገሽ አስረጅኝ። እኔና እሷ ማለት የአንድ ሳንቲም 2 ገጽታ እንደሆነ ነው የሚሰማኝ። እሷ አዲስ ከሆነች እኔ አበባ፣ አንድ ላይ አዲስ አበባ። እሷ አበባየሁሽ ብትሆን እኔ ለምለም፣ እሷ ሆያውዬ ብትሆን እኔ ሆነኝ ማለት ነው።
ከዛ አንተ ጫማ ስትሆን እሷ ካልሲ ትሆናለች። አንተ እሷ ደግሞ ሻማ ስትሆን አንተ ክሩ ማለት ነው። እናንተ በጣም ነው የተረዳችሁ። እኔ ግን የሚያናድደኝ እሷ ለምንድን ነው እንደናንተ እንኳን ልትረዳኝ የማትሞክረው? ችግሩ ያለው አንተ ጋር ነው ማለት ነው። እስቲ ዝም ብለሽ ወደ በደንብ ነገር አስረዳት። እሷ እኮ ናት ፍሮም ዘቦተም ማትሰማኝ። ከላይ ሆነብህ ብታዩ አሁንማ ብዙባታል። በቃ እስቲ ስለ ቃጀል ውበት ዝም ብለሽ ዲቴል ነገር ንገር። በስመ አብ የቃጅ ውበት ማለት እኮ በቃ ዓለም ዋንጫ በሉት። አንቺ በቃ ገለጽካት አይደል? አንተ እናቴ ተሙትን ነው የምልህ። ፍቅርን ቾምቤ ግለጻት ነው የማወራ። ግን በዚህ አገላለጽ ነው እምቢ አለችክ? ባለቂ ነች። ችግሩ እኮ እሱ ነው። እንዴት ልክ ቃጁ ጋር ስደርስ ልቤ ዳገቱ ላይ አትዛል፣ ጉልበቴ ሙድ ያራምዳል። ምላሴ ባቅሙ እስርስር ይላል ነው የምላችሁ። በቃ ችግር የለውም እኮ ምርጥ ልጅ እኮ የፎንቃ ባህሪ ነው። ችግር የለውም። እሺ ምን ልሆንላት? ከባድ ስታፍ ውስጥ ነው። ዛሬ ካገኘናት ዛሬ ካላገኘናት ነገ። አሁን ባልጋት ስታፍ ወይ ትላለች እራሱን። አሁንም ማስተካከል አለብኝ እኮ ለእሱ እንዳታስቢ ይርጥላ። በቃ ምን ጨቀንም ቢሆን እናስነሳለን። ይኸውላችሁ ልብ አድርጉ፣ ልሞትባችሁ ነው። አደራ። አሁን እንሂድ፣ ቡናውን እንጠጣ። ችግር የለውም። መላ እንፈጥርልኝ። እንዲያው መላ ሰላም አለምዬ። ወይ ላይ ቤት ነው ይመስገን። ሰብሊ አንዴ ፈልጌሽ ነው። እኔ እናንተን የሚያፈላልገን ምንም ነገር የለም። እሱን አውቃለሁ፣ ግን አሳይመንቱን ስለሞከርኩት የተወሰነ ሀሳብ ምናምን እንድጨመርልኝ ነበር። ሀሳብ የለኝም። አረ እንደሱ አይባልም። ለምን አታይለትም? አላይለትም። ከፈለግሽ ራስሽ ሄደሽ ይለት። እኔን ጠይቆኝ ቢሆን ድሮ ቀላል አይለት ነበር። አረ ሰብሊም ቢያለችው መሰለኝ። አሁን ወደ ቀልቧ እየተመለሰች ነው ማለት ነው። ጀግና። ይህ መሰሪ አጠገቧ ለማስደረሱ መቀጠል አለ። እስኪ እናያለን። ቆፍጠን ካለች እኮ ማንም የሚመልሳት የለም። እዚህ እባብ ላይ ለምን እንደተለሳለሰች ነው እንጂ አልገባም። ለምንድን ነው ትናንት ስደውል መስከረም አላየሁትም ነበር። ይሄ ምክንያት ሊሆን አይችልም። እሺ ለምንድን ነው? እሺ መጀመሪያ ስደውልልህ አላየኸውም እንዴ? ድጋሚ ለምንድን ነው የተመለሰ ያለወጥ? ስልኬ ባላንስ ናታን አታናደኝ። ድጋሚ ተተናኮሉ እንዴ? መስብሽ በቃ ተጨቃጨቅ። እኔ ብቻ ነው ፈልጉ። በጣም ተለመንክ። እሺ እንግዲህ ቆይ አንቺ ለምን መጀመሪያውን ሂስትሪ አስተማሪ ሲጠይቅሽ እምቢ አላልሽም? ቆይ ያኔ አውቆ ነው አንቺን መቅረቢያ ዘዴ ነው ምናምን ብለሽ ታዳነቂያን ነበር እንዴ? ዛሬ ምን ተገኝቶ ነው እሱ ተቆርቋሪ ነው? ምን ጥያቄ አለው? ቀድሞ አለምዬ ብሎ ሰላም ያለው እንደሆነ እኔን ነው። ያንቺ ሰይጣን ምን አይነት ልክፍት እንደያዘሽ ኤላየን የሚያስብል ነው። መጥኔውን ይስጥሽ። ምን ማለት ነው? ማለትማ ሰከን ረጋቤ ማለት ነው። እሺ አሁን ትረጃለሽ አትረጂው? አልረዳውም። እሺ ጥሩ። እና የት ነው የቻልኩትን ልረዳው? አንቺ ያምሻል እንዴ? አዎ ልቤ ጤነኛ አይደለም። ድሮም ይቺ ልጅ እንደማልወዳ ነገር ይላል። ሆን ብላ አውቃ እኮ ከኛ ጋር እኮ ቢፍ ለመፍጠር ብላ እኮ ድሮም በጣም ነው መጠራት። አሁንማ ምክንያት አገኘሁላት። ይዤ በጥፊ ነው የምለጥፋት። ማውቀው ከሆነ ብዬ ነበረ፣ ግን ብዙም አልገባኝም። ችግር የለውም። ለተረጅም በመሞከርሽ ብቻ አመሰግናለሁ። ሰብሊ ነይ ለት እስኪ አሳይመንቱን አልፈርሙ ሳይሰማ አይቀር። አንቺ ያምሻል እንዴ? ትያት አለምዬ ካልፈለገች አታስጨንቂ። አለምዬ ነው ያልከኝ? አፌ ቁርጥ ይበላል። አልተዋትም። በተማሪ ፊት ነው እንደምትረዳ ቃል የገባችኝ። ስለዚህ ነው ያለሽው። ለአንዴና ለመጨረሻ ጊዜ አይደለም። ሌሎችን ብቻችን ነው። እሺ ነይ ቁጭ በይ። እቺ ዓለም ተብዬ ግን ጆሮዋን ይዤ ነው ደሞ የማፈርጣት። ኧረ አንተ ምን በወጣ
እኔ አለቀዋለሁ አላት አይደል? እኔ የምልሽ ጄሪ ማታ ከሲስተም ጋር እንዴት ነው? እንዴት ልንሆን እንችላለን? እንደ በፊቱ ነው። ብቻ ያቺን ዲስኮ ስለሰጠኝ እንድለሳለ ስለጠብቀሽ እንዳይሆን። አይ እኔ እንደሱ አላልኩም፣ ግን ያው አለ አይደል። ሄቨን አንድ ነገር ልንገርሽ፣ በደንብ አድርገሽ ስሚ። ሲስተም እንኳን አይደለም ያቺን ሰዓት ይቅርና ማለት ነው ጆንያ ሙሉ ወርቅ ይዞልኝ ቢመጣ አላምነውም። ኧረ ጄሪ በፈጠረሽ። ሄቨን አንቺ እራስሽ በፈጠረሽ በቃ እንዴ ጨዋታ ቀይሪ እንትላለች እቺ። እሺ ምን ልቀይር? ከሲስተም ውጭ ከሆነ ሁሉም ጨዋታ ይመቸኛል። እንደውም ያው ዳጊ ነው ከአንቺ ወሬ የእሱን ትርክ ይሻላል። እንደዛ አልሽ? አዎ ጄሪ ወይ ሄዊ ወይ ዳጊ እንዲያው ጭንቅ ብሏችሁ ያውቃል እንዴ? ሰው አይደለም እንዴ? እንዴት አይጨንቀን እንዴ? እኔ ግን ጨንቆኝ አያውቅም። እንዴት? ያው የሚያስብልኝ ፈጣሪ ያለ ብዬ ስለማስብ ጨንቆኝ አያውቅም። እሱማ ልክ ነሽ። ግን አንተ ምን ሆነህ ነው የጨነቀ? ማታ የሆነ ህልም አየሁ። ጠዋት ስነሳ ጨነቀኝ። ምን አይነት ህልም ነው ያየኸው? አይሁዬ ምን መሰለሽ ብታይ ትናንትና ሌሊት እኔና ሜሉዬ የኔ አየኔ መድኃኒዓለም እንደዚህ ለማለት እንኳን አበቃኸኝ እኮ ከእሷ ጋር በትልቅ የአበባ መስክ ውስጥ ስንሯሯጥ እመቤቴን እግዚአብሔርን ያው እማትሙት ከዛ ሳትኝ ስትሮጥ እኔ አባዬ ቀነጠስኩኝ። ሜሉዬ ላንቺ ነው እያልኩ አላዝኑ። አቤት በማማሙት እኔ እንደዛ ሆኜ አላውቅም። ያው እማትሙት። እሺ ከዛስ? ከዛ ግን እየተሯሯጥን እያለ ለካ ኋላ ማናውቀው ሰውዬ እየተከተልን ነበር። ከዛ ሜሉዬን ከኔ ነጥቆ ከኔ ጋር ግብግብ ጀመረ። ከዛ ምን እንደሆነ አላውቅም፣ ሌሊት በእንቅልፍ ልቤ ጭንቅ ሲለኝ ከእንቅልፌ ነቃሁ። እንዴ ዳጊ አሸንፎ ወሰዳት? ኧረ አላሸነፈኝም እንዴ፣ ግን በቃ ሌሊት ላይ ማንቁርቴን እንደዚህ ይዞ በቃ ተናንቀን ነበረ። ኧረ ወደዛ በእናትህ ሰውዬ፣ ይሄ ቅዠት ነው፣ ምንም ህልም አይደለም። እንዴት ሆኖ? ያው ሰውዬው መጥቶ ያነቀ ማርክ ነው። የተናነቃችሁበት ምክንያት ደግሞ ያው ሜላት ናት። አበባዎቹ ምናምን ደግሞ ተስፋ ናቸው። ጄዲ እስኪ ማትሙት ጄዲ ትሙት። ያው የኔ ወንድም ሄሎ ሙኩን። አቤት ጸጋ። ችግር ተፈጥሯል። የምን ችግር? ደመረን እንደወጋሁት መረጃ ያለው ሰው ተገኘ። ሊሆን አይችልም። ማንም እንደሌለ እኮ ነበር ያዩት። ቆይ እሺ፣ ከኔና ካንተ ውጪ ደመረን እንደወጋሁት የሚያውቅ ሰው አለ እንዴ? ራሱ ደመረ ካልሆነ እንኳን የለም። እንዴ ታዲያ ካላየ እንዴት ሊያውቅ ቻለ? ምናልባት ደመረ ነግሮት ሊሆን ይችላል። እኔ ደግሞ እሱን ደመረን አግኝቼ አጣራለሁ። ደንበኛችን ላይ ወንጀሉን ቶሎ ብለን ማለከክ አለብን። አየሁሽ ያለው ሰው ግን ማን ነው? ኤልያስ ይባላል። በቅርቡ ነው እኛ ትምህርት ቤት ተዘዋውሮ የመጣው። ስለዚህ ከዚህ በፊት ሌላ ትምህርት ቤት ነበር የሚማረው ማለት ነው። ቆይ ግን እንዴት ሊያስጠነቅቅ ይቻላል? ዝም ብሎ ተዋውቆኝ ጥያቄ ሲያበዛብኝ ምንም አላማረኝም እና ተከታተልኩት። እሱ እንደተከታተልኩት ሲያውቅ ደግሞ በደመረ ሊያስፈራራ ይሞከረ። ኦኬ በቃ ይህን ነገር ለኔ ተይው።
እኔ እከታተለዋለሁ። እሺ 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 በቃ አንቺ ምንድነው ቅድም እንደዛ አጣድፎሽ ያስኬደሽ? አሁን ደግሞ ተመልሰሽ የመጣሽ ጥያቄ ስታበሽብኝ ነው። ታውቆሻል፣ አጣደፍሽ ነው። እንግዲያውስ አሁንም ቢሆን አልፋታሽም። ምንድነው የማትፋችኝ? ቅድም የጠየኩሽ ነው መልሽ። እሺ ምን ነበር ጥያቄሽ? አንድ ሰው ሁለቴ ማፍቀር ይችላል ወይ ብዬ ጠይቄሽ ነበር። አዎ አስታወስኩትኝ። አዎ ሊይዘው ይችላል። እንዴት? እኔ ማምነው አንድ ሰው ለሁለተኛ ጊዜ ፍቅር ያዘው ማለት መጀመሪያ ያዘው እሱ ፍቅር ነው ብሎ አሰበ እንጂ የእውነትን ፍቅር አይደለም ማለት ነው። እኔ የምለው በዚህ ጉዳይ ከሌላ ሰው ጋር አውርተሻል እንዴ? እኔ እንዴ ከማን ጋር አወራለሁ? እኔ እንጃልሽ። ምን ያስቅሻል? ወንሽ ገርቦኝ ነው። ምን አለበት እኔን ለማስፈራራት ትንሽ ቀን እንኳን ብትታገሽ። በአንድ ኩላሊት ነው ያለችው ብለሽ ሙድ ልትይዥብኝ ብታስቢ አልሰማሽም። አታስቢሽ፣ አልይዝብሽ። ያው እንደው ሚኪና ቡሽ እየመጡ ነው። አሁን ፈታ ዘና ያደርጉናል። እንደውም የአሁኑን ጥያቄ ጠይቂያቸው ምን እንደሚመልሱ እንሰማለን። ፈልጌ አስፈልጌ ሰሙን የጣኋት የአጋጣሚ ድንገት ዛሬ አየኋት። የወደድኳት ልጅ አምናና ከቻምና የወደድኳት ልጅ አምናና ከቻምና አየኋት ዘንድሮ ያቻትና ያቻትና አየኋት ዘንድሮ ያቻትና ያቻትና ጨዋታ አልተቻላችሁም። ምን ታደርጊዋለሽ? ፎንቃሽ እንደዚህ ሲብስብኝ እንደዚህ ነው የሚያደርገኝ። ያረ እናንተ ግን ትንሽ የጠፋችሁ አልመሰላችሁ? ያው ሰሞኑን ስራ በዛ፣ ታካሚ ደግሞ በዛ። የምን ታካሚ? ያው የፍቅር ነው፣ ሌላ የምን ይሆናል? የኔ ብላክ ደግሞ እንዴት አባቱን ያማረብህ። እንግዲህ አቡሽ እንዲነስረው ነው። ምን አማራጭ አለች? ፊዮሪዬ እንዴት ነሽልኝ? ሰላም ነው? ጤና ላይፍ እንዴት ነው? እጂ አሁን ነው ሰላምታ የሚታይክ? የኔ ውበት ሲነሳ እንደዚህ አንጨረጨረ ካርል ኢንተርቪው ልታረጋት። እረ ግን አቡሽ ምንድነው ወሬ የምታበዛው? ቢሆን ጁስ ይዘን ነበር መጠየቅ ነበር። አንተ ግን ወሬ ታበዛለህ፣ ወሬኛ። በቃ አስጠቆርከኝና አቀሳስረ ጨረስክ። እንደውም ቆይ ለሁለታችሁም አንድ ጥያቄ ልጠይቃችሁ። ይቻላል? አንድ ሰው ከአንዴ በላይ ማፍቀር ይችላል እንዴ? ያው የሚኪ አይነት ልብ ካለሽ ይቻላል። አንተ ምንድነው የምትቀበጥረው? ሚኪ ከአንድ በላይ አፍቅሮ ያውቃል እያልክ ነው? እንደሱ አልኩ እንዴ? አንተ ምንድነው የምትቀበጥረው? አፍ እንዳመጣልህ ለምንድነው የምትዘባርቀው? ወይ ፒያራችን ይደብራታል ብለህ ነው እንዴ? ፒያራችን ያራዳ ልጅ ነች ማለት። እንግዲህ ቁርጥሽን ወቂ። ሚኪ አንቺ ከመጥፋቱ በፊት 4 ሚስቶች ነበሩ። ቡቱ ቱቱ፣ ደመቁና ጫሉ። ወይ ሳቃችሁ እንዴ? እና ምን እንዲሉ ፈልገህ ነበር? ምን እንዲሉ ጠብቀህ ነበር? እኔማ ያበደ ፈንጭ ጥዬ ሄዳለሁ ብዬ ነበር። አቡሻ ግን ለምንድን ነው የማትሄደው? ሂድ እስቲ። እንዴ የት መሄጃለሁ? ዞሮ ዞሮ እኔ ካንተ ጋር ነው። ወይ እድሌ። እና መልሳችሁ ምንድን ነው? ይሄንን ጥያቄ ከኔ ይልቅ ፒያሪ ብትመልሰው ጸድ ነው። እሷማ የራሷን መልሳለች። አሁን የእናንተ መልስ ነው የምፈልገው። እኔ እንግዲህ ክርክር፣ ጭቅጭቅ የሌለው አንድ መልስ ነው ያለኝ። ፎንቃ አይደገምም። አቡሻስ? ያው የኔ እንደ ሲቹዌሽኑ ይቀያያል። ታብራራለህ እንዴ? ቆይ ምን ማብራሪያ ያስፈልጋል? ከወደዱ ወደዱ ነው። ምን ማብራሪያ እየሰጡ ራስ ማጨናነቅ? አየሽ አይደለ ያቡሽን ሀሳብ። ብቻ በሱ ሀሳብ እየተስማማሽ እንዳይሆን ሚኪ። እኔ እኮ ብዬ ነበር የፒያራችን የግራ ክፍል ልብ አንተ፣ የቀኝ ደግሞ እኔ ነኝ ብዬ ነበር። እኔም ብላ ቡሻ ይለን ደህና ነች ወይ? እግዚአብሔር ይመስገን ደህና ነች። እግዚአብሔር ይመስገን። ዝም ብሎ እኮ የሆነ አቀሳሰር የሚል ነገር ውስጤን ይሰማኛል። ተከለከልኩና ታፈጠልኝ ተሳቀሪ ብዬ እንዲህ አደረገ። ትንፋሽ ልሰብስብ እኔ የምልሽ እኔ መልሽልኝ እንጂ ደግሞ መለስኩላት እንዴ? ለነገሩ ልክ ነሽ። ላይፍን ቀለል አድርጎ መኖር ነው እንጂ የምን አባቱ ማካበድ እኮ። እኔም እኮ የምለው እሱን ነው። እና ምን ጨው ይቄራ እኔ ፈለከው ጨው ወይ በለኝ እስቲ። እና ምንድን ነው እላችኋለሁ። ቆይ ልጁ ማን ነው? ኤልያስ ይባላል። በቅርቡ ነው ያ ትምህርት ቤት የገባው እና ሁኔታው ምንም አልጥምሻለሁ። ለምንድን ነው ያልጣምሽ? ምክንያቱም በተደጋጋሚ ስለ ደመራ ያነሳብኛል። ጭራሽ ዛሬ ደግሞ ደመራ እንደወጋሹ አውቃለሁ ሲለኝ ግራ ገባኝ። እስኪ የልጁ ፎቶ አለሽ? አረ እንደውም ቪዲዮ ላለኝ። የምን ቪዲዮ? ሲከታተለው ከሆነ ልጅ ጋር ሲደባደባ አየሁትና ከጠቀመኝ ብዬ ቀረጽኩት። እስኪ እንየው። ግን ልጁ አደገኛ ተደባዳቢ ይመስላል። ልክ ነሽ። ይህ ልጅ የሆነ ተልዕኮ ያለው ይመስለኛል።
ከምን ተነስተን እንደዚህ ያልከው? ምክንያቱም የመከተበትና የተደባደበበት መንገድ አንድ ተራ የሰፈር ስፖርተኛ የሚሰነዝረውን አይነት አይደለም። አልገባኝም። ልጁ በእርግጠኝነት ስልጡን ነው። የምን ስልጡን? ምናልባት የወታደር ቤት ስልጡን ሊሆን ይችላል። ወይኔ ጸጋ፣ እና ችግር ውስጥ ነሽ በለኛ። ለማንኛውም አንቺ ተረጋጊና አሁን ቪዲዮ ላኪልኝ። ከዛስ? ከዛማ እኔ በደንብ እከታተለዋለሁ። አንቺ ግን ከዚህ በኋላ በፍጹም እንዳትከታተዩ። የቱ ጋር ነው ይጣላችሁ? እዛ ከያዝ ጋር ጥፍ ብሎ ይጣላል። ይሄ ውሻ ወንድ ከሆነ አሁን አይመጣም ነበር። እሺ ብልጥ አይደል? እኔ መሲ ማን እንደሆንኩ አሳየው ነበር። እቺ ልብሽ ነች የምታስደስት። ትቀልድ ምን ሺህ ነው ልጅቱ የምትከተል? እኔ በቅርብ ርቀት እንድትከተል ነው። ለምን? ምክንያቱም ሰውየው ከመጣ ቢያንስ ለአግዙናል ብዬ አስቤ ነው። አንተ ግን በጣም ትገርማለህ። እሺ እኔ ለነሷ አንሽ እነሷን የጠራት ብቻ እየተናደድሽ ነው። አዎ እየተናደድኩ ነው። እንደውም ትምጣና አሳይሃለሁ። ቆይ መሲ የምታደርጊው? እሱን ስትመጣ አሳይሃለሁ። መሲ አታደርጊ። አሳይሃለሁ። እኔ ያልገባኝ ቆይ እኛ ምን አግብቶን ነው እነሱን ፕሮቴክት የምናደርጋቸው? ለምንድን ነው ማያገባል? ናታን እኮ የጀማው አባል ነው። ማን ነው የጀማው አባል ያደረገው? አንተ ደግሞ አባል ነው ተባልክ። አባል እንዴት ሆኖ? ይኸውልህ ኒኪና ፑሻ መጡት ብራዚል ወላጅ ነው። አነሰን በዛ አብሮን በልቷል ጠጥቷል። እና ስለዚህ አባል ነው። ናታን ነው። ምን አገባሽ አንቺ ልጅ? ቆይ ለምንድን ነው ማትፋችኝ? አንቺ ሳትፋችኝ እንዴት ነው የምትፋታሽ? ኧረ መሲ ቀስ ቢምሽን አረጋግኝ። አልረጋጋም። ኧረ ጎበዝ እናረጋጋው እንዴ። ቆይ አንተ ሱስታ ይሽልጥ ቦታ ማስመሰል ማን ነው ሽልጥ? አንተ ራስህ። አንተ ማን ሆነህ ነው እሱን ሽልጥ የምትለው? አንቺ ምን አገባሽ? አንቺ ራስህ ምን አገባሽ? ኧረ ታዲያ ተሸክሜው እንድዞር ጠብቀ ነበር። አታየውም? አብዷል እኮ። ታዲያ አብድ ነው ብለን ጥለነው ልንሄድ? ቢያንስ እኮ ጤነኛ እንዲሆን የሆነ ነገር ማድረግ አለብን። ስማ፣ ያንን አወቀው? ኧረ አላወቅኩትም። ብሩክ እኮ ነው የበፊት ጀለሳችን። ምን አይገርምም? ምንም ሳይለን ነበር እኮ ትዝ ካለ የጠፋው። እኔ እኮ ትላንት እኮ ነው በዚህ ሰልፍ ያየሁት። ቆይ ምን ሆኖ ነው? ምን አውቄ? እኔም እኮ ግራ ገብቶኝ እኮ ነው። ይህን ማመን ይከብደኛል። አሁን ምንድነው ማረጉ? አቡሌ እስኪ ማግኘት የምችልበትን መንገድ አስብ። ቢኖርማ እንደዚህ ተጨናንቀ ዝም አልልም ነበር። እና ታዲያ ምን ተሻለ? ያው ብሩክ እየመጣ ነው፣ እሱን መጠየቅ ነው ያለን አማራጭ። ኧረ እሺ አይለኝም። እኔ እኮ ብዙ ብር እሱ ዕዳ አለብኝ። ብሩኬ እንደዚሁ ጥረት ውስጥ ገብተህ እምቢ አይልህ። ካልሆነ እኔ እጠይቀዋለሁ። በሴ አቡሌ ሰላም ነው? ምን ሆናችኋል? አይበስብ የሚጠብቀው ብር ነበር እና እስካሁን አላስገቡለት። የቤት ኪራይ ደግሞ 3 ቀን አለፈው። እናንተን ብድር መጠየቅ ጨነቀው። ካለ እንድታበድረው እና እስካሁን እንዴት አልጠየከኝም? ያው ሌላ ብዙ ዕዳ ስላለብኝ እኮ። ጓደኛዬ ያማል እንዴ? እንዴት እንደዚህ ትላለህ? ጓደኝነቴ ለክፉ ቀን ካልሆነ ምን ያደርጋል ጓደኝነታችን? በጣም ነው እሺ የምታናደው። ይቅርታ እንዳላስጨነቀ ብዬ እኮ ነው። ነገርኩ በቃ ከዚህ በኋላ እንደዚህ እንዳትለኝ። ወይ ጉድ! ደሞ ምን ሆነሃል? ምን አልሰማም እንዴ? ምኑ? ብሩክ ውጭ ያለችው እህቱ ግማሽ ብር አግዘው ሞባይል ቤት ከፈተ እኮ። ምን የምር ነው? ምን አይነት ደስ የሚል ዜና! ምን የምር ደስ ብሎ ነው? አዎ ጓደኛ የተሻለ ነገር ሲያገኝ እንዴት ነው ደስ የማይለኝ? ገና ከሆነ ማሽቃበጥ ጀመርክ? ይሄ ማሽቃበጥ አይደል፣ ከልቤ ደስ ስላለኝ። ቆይ አንተ ደስ አላለህም እንዴ? መቼስ ደስ ቢለኝ እንደዚሁኛ አታየኝም ነበር። እንዴት ሳይነግረን እንዴት ሳያማክረን ከፈተ ብዬ እኮ ግራ ገብቶኝ እኮ ነው። አሁን ከዚህ በኋላ እንዴት ባንዴ እንደሚለወጥ ታያለቁ። አያረን ዛሬ ጠዋት ላንተና ለበስብ የምነግራችሁ ሰርፕራይዝ አለኝ ሲለኝ ነበር። ይህንን ማለት ነው እና እኛ ባዳንን እንዴ ከጨረሰ በኋላ የሚነግረን? በሲ በጣም ነገር እያዞርክ ነው። ያርግለት ነው እንጂ የሚባለው እየተመቀኝክበት ነው የሚመስለው። ምን ብዬ ነው መመቀኘው? ያደረገውን የነገርኩ። ሲቀጥል ስለ ስልክ ይህን ያህል ምን አውቆ ነው? ቢያማክረን እኮ አይሆንም እንለው ነበር። አሁን ቢከስርስ? ዘው ተብሎ እኮ ሞባይል ቤት አይከፈትም። በሲ የፈለገ ነገር ቢሆን ለሱ ስልክ ቤት መክፈቱ የተሻለ ነገር። እስቲ እሱን እናየለ
አሁን እሺ ምንድን ነው የምናደርገው? ከማዘን ውጪ ምን እናደርጋለን? ምን የመረህን? ብሩኬ እኮ ጓደኛችን ነው። እንዴት እንደዚህ ሆኖ እያየ ነው እንዴት እንደዚህ ትላል? ታዲያ ተሸክሜው እንድዞር ጠብቀ ነበር? አታየውም? አብዷል እኮ። ታዲያ አብድ ነው ብለን ጥለነው ልንሄድ? ቢያንስ እኮ ጤነኛ እንዲሆን የሆነ ነገር ማድረግ አለብን። እኔ አልችልም። ጓደኝነታችን በፊት ነበር፣ አሁን አልፏል። እኔ ለራሴ ስንት የሚያሳስበኝ ነገር አለ። ደግሞ እብድ ይዤ ልዞር? በጣም ነው የምታሳፍረው። አንተ ከጅምሩ ጓደኛው ሳትሆን ጠላቱ ነበርክ። የእውነት ጓደኛው ብትሆን አስችሎ ጥሎ አትሄድም ነበር። ወገኛ ሚዛን ክብደቱ ሰው ነው ሰው በሰውነቱ